ትንሽ ልበላችሁና የመጠጥም የቁማርም የጫትም የትኛውም አይነት ሱስ ውስጥ የገቡ ባሎች ያሏችሁ ሚስቶች ይሄን ትምህርት እያዳመጣችሁ ካላችሁ በስማቸው ጸልዩላቸው። በትህትና ቀስ ብላችሁ በዘዴ ምንም ጩኸት ሳያስፈልግ መነጫነጭ ሳያስፈልግ እንቁረብም አይደለም። ኧረ ተው አንተ ሰው ይሄ ነገር ምናምን ብላችሁም አይደለም። ቀስ ብላችሁ እየጸለያችሁለት ጸበል ሊጠጣ እየሰጣችሁት ጸበል መሆኑን ነግራችሁትም አልነገራችሁትም የእናንተ የባላችሁን ባህሪ የምታውቁት እናንተ ናችሁ። በዚህ ሲስተም በዘዴ ትምህርት እያዳመጣችሁ በእንባ እግዚአብሔርን እየለመናችሁ መመለስ ትችላላችሁ። ሚስቶቻችሁም ደግሞ ወንዶች ማለት ነው። ሚስቶቻችሁም ደግሞ ብትጠጣ፣ የምትሰክር፣ የምትነጫነጭ፣ ሐሜተኛ፣ ባሏን በሰው ፊት የማታከብር፣ በዘመዶቿና በዘመዶቹ ፊት የማታከብር ሚስት ያለቻችሁ ባሎች ደግሞ ለሚስቶቻችሁ አንድና አንድ ያላችሁ አማራጭ መጸለይ ብቻ ነው። ትዳር መፍታት፣ መማታት፣ መቆጣት፣ ሌላ ነገር ውስጥ መግባት ማለት አስፈላጊ አይደለም። ትዳር ማለት መተዛዘን ነው፣ መቻቻል ነው። ሶስት ነገር አለው፣ መቻል፣ መተውና ማለፍ። ሶስቱ እነዚህ ነገሮች ትዕግስትን ያሳያሉ፣ ትዕግስተኛነትን ያሳያሉ። መቻል፣ መተው፣ ማለፍ። ለምን ሲባል ለልጆች ሲባል፣ ለሰላም ሲባል፣ ነገ ደግሞ ሌላ ሰላም ይመጣል ተብሎ የሚጎዳ ነገር እስከሌለ ድረስ በትዳራችሁ ውስጥ የሚጎዳ ስላችሁ በጣም ከባድ ችግር ውስጥ የሚከት እስካልሆነ ድረስ ጊዜያዊ የሆኑ ንጭንጮችን ማለፍ፣ ስቆ ማለፍ። አንዳንድ ዓለማውያን የሆኑ ባሎች የገባቸው ማለት ይቻላል ጀመርሽ ደግሞ በአንቺን ወሬ አልሰማም ብሎ ኳስ ከፍቶ ያህል ይሻላል ወጥቶ አኩርፎ ወጥቶ መቷት ምናምን እንፋታ ምናምን ከሚለው ነገር ይሻላል። ግን አንድ ዓለማዊ ነው ብላችሁ እንደ መንፈሳዊ ስትመጡ ደግሞ ገባ ብሎ መጸልዮ መውጣት ነይ ሲጸልይ ብሎ ወንድነቱን ተጠቅሞ በግድ እንድትገባ አድርጎ ታግሎ ፍቅር እየሰጠ እንደዚህ ሆነ እኮ እንደዚህ ነው ይሄ እኮ እንደዚህ ያለ ከቤተሰባችን ወደን አይደለም ልጆቻችን እንደዚህ ማድረግ አለባቸው እንኳን እኛ ልጆቻችን ራሱ መትረፍ አለባቸው ምናምን እያለ እየነገርካት ነው መሆን ያለበት። እና በተለይ ተምሬያለሁ ብላ የምታስብ ሴት በዲግሪም በዲፕሎማም በዘመናዊ በአስኳላ ትምህርት ሊሆን ይችላል የህግ ተማሪ ልትሆን ትችላለች። መብቷን ልታስከብር የምትፈልግ ፌሚኒስት ወይም ደግሞ ይሄ እንዴት ነው አለ አይደለም እኩልነት በሚለው ሀሳብ ውስጥ የተጠመደች ሴት ምናምን ያገባችሁ ባሎች እግዚአብሔር ይርዳችሁ። ሌላ ምን ብላችንም ሰላም ነው።